በጌታ ዘመን በኒቆዲሞስ ዘመን በጣም ምድሪቷን ወጥሮ ያዘው ቀውስ ኢየሱስ ማን ነው በሚል ነው። እንዲያውም እኔ በባይብል ላይ ያገኘሁት በፍጹም ልቡ በፍጹም ነፍሱ በፍጹም ኃይሉ እግዚአብሔርን አመለከ የተባለው ብቸኛ ለኢዮስያስ ነው። ለዳዊት እንደ ልቤ ተብሏል። እሷም ያላት ከሞት የተነሳው ልጇን ይዛ እስከ 7 ዓመት ጎረቤት ሀገር ቁጭ አጅሬ በረሃብ ሲተራመሱ የሰማች ያደመጠች ሁልክ ብላ ጠፋች። ምን አየ? ከሆቴል ቤት ሰውጣየ። እሱ ብቻ አይደለም እጄ ላይ ወጣየ። ከሳሹ አለቀሰ። እንደዚህ አልመሰለኝም። እኔ እዚሁ በህይወት አለሁ። እንደዚህ ከምትሰናከል ለምን አትጠይቀኝም? ይታየኛል አለ። ምን ይታየሃል? አውሮፕላን ሲወድቃል። እኔው እየሰማታም አንተ መረጃ ስጥ ነው እንዴ ተባልከው? ብራዘር አውሮፕላን የሚያል ወድቋል። እግዚአብሔር አሳይቶ ወይ አላጸለይከን ወይ አላስገሰጽከን። ታውቃላችሁ አንዳንዶች ይሰማሉ እውነትን ያውቃሉ ግን ተግባራዊ እርምጃ ይወስዱ። አንዳንዴ ሚዲያና አክቲቪስቶች የሚሰጡን የቤት ስራ አለ። መንፈሳዊ ሰው ሁሉን ይመረምራል አይደለም? የእውነት እኮ ምንጫችን ቃሉና መንፈሱ ነው። አንዳንዴ ሚዲያ ነው የሚመራል። ህጉን ጥሰሽ ባህሉን ጥሰሽ እኔንም ንቀሽ ለምን አመንዝረሽ አረገሽ ቢላት ቀላል ነበር። አንተ የምትለውን በፍጹም የለንበትም። ይመርመር ከፈለክ ጊዜ ወስደ መርምራለሁ። ኢየሱስ ከተናገረ እጃቸውን በአፍ እንደሚያስጭን ኒቆዲሞስ ገብቶታል። ይጠራ